ኢና ሊላሂ ወኢና ኢለይሂ ራጂዑን ያአላህ ነን ወደ አላህ እንመለሳለን። ተወዳጁ ጋዜጠኛ ሷሊህ አልጃዕፈራዊ በኻኢኖች ዳግሜሽን ቤተሰቦች ጥቃት ይህንን ዓለም ተሰናብቷል። የገዛ ድምጽ ለዓለም ያሰማ ጋዜጠኛ በኻኢኖች እስትንፋሱን ቆረጡት። ሷሊህ አልጃዕፈራዊ የገዛ ውድመትን እየቀረጸ በጥይት ተመትቶ ወደቀ። እነሆ እሱም ድምጹን እያሰማ አነስን ተከትሎ ሸሂድ ሆነ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የወራሪያዋ ሚዲያዎች በእልልታ ታጅበው ፈነጠዙ። ተገደለ እያሉ በደስታ ፈነጠዙ። ስለ ሰላም ስለ እውነት የተናገረችው ምላስ አላህ አላህ እያለች ዱንያ ለቀቀች። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ቀብሩ ኑር ማረፊያውን ጀነተል ፊርደውስ ያድርግለት። ሞት ምን ያክል ቅርብ እንደሆነ ነው የተረዳሁት። ጋዜጠኛ ሳል ትናንትና ደስ ብሎትኝ ኢዛ ጃአ ነስሩላህ እያለ እኮ ቁርአን እየቀራ ነበር። ደስ ብሎትኝ ጌታውን እያመሰገነ ነበር። አላህ ይዘንለትኝ። አላህ ያኛውን ሀገር ያስተካክልለትኝ። እነሱ ሸሂዶች ናቸው።